ታችንም ቀብሯን አላህ ያሳምራት ረውደቱ ሚን ሪያዲል ጀና አላህ ያርግላት ከቀብር ጥበትም አላህ ይጠብቃት ቀብሯንም አላህ ብርሃን አላህ ያርግላት እንግዲህ ይህን ውሃ ላበረከታችሁ ወንድማችን ከልጇ የተበረከተው የጉድጓድ ውሃ ያው መስጊድ ነው ተማሪዎች አሉ ለሁሉም ነገር የሚጠቅምበት ቦታ ነው የተቀመጠላችሁ እንግዲህ በፈሰሰው ውሃ ያክል አላህ Subhanahu Wa Ta'ala እናታችን ሳዲያ ኢድሪስን ረህመቱ እንዲያወርድባት ነው ከዚህ በመቀጠል እንግዲህ ቀጥታ መንገባው ወደ ውሃው ምርቃት ይሆናል የውሃው ምርቃት እንግዲህ መስጊድ ኢማማችን ትላልቅ ሽማግሌና ሙአዚኑን ጨምሮ ወደ ውሃው መክፈት እንገባለን ኢንሻአላህ ወደ ምርቃችን እንገባለን ቢስሚላህ ቢስሚላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ታጠቡ ይጨርሱና ቆይ አይ ስልሽም እድሜያቸው ስለሆነ አንድ አስር ልጆች አላሁ አክበር 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 بسم الله بسم الله بسم الله ما شاء الله نا أستاذ الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وبعد إن شاء الله ሰው የሰራውን ሁሉ ጀዛውን ያገኛል እንግዲህ ይሄን ዋላ በረከቱልን ቤተሰቦችንና ለሞቱት ሰው አላህ የራሱን ጀነት እንዲወፍቃት እየለመን